ጥቅምት 3 በዚች ቀን ለአባቶች ሊቃነ ጳጳሳት 51ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ስምዖን አረፈ። ይህም አባት ከእስክንድርያ ከታላላቆች ተወላጅ የሆነ ወላጆቹም ሃይማኖታቸው የቀና ነው። እርሱም ከታናሽነቱ የሃይማኖት ወተትን ጠጥቶ አደገ። ስለዚህም የቤተክርስቲያንን ትምህርት ተማረ። የምንኩስናንም ልብስ ሊለብስ በልቡ አስቦ ወደ አስቄጥስ ገዳም በመሄድ ከእርሱ አስቀድሞ ሊቀ ጳጳሳት በሆነ በአባ ያዕቆብ ገዳም መነኮሰ። በየጊዜውም በሚጨመር ተጋድሎም ስጋውን እያደከመ አብዝቶ በመጋደል በእርሱ ዘንድ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ ይህን አባ ስምዖን በተጋድሎውና ስለ አገልግሎቱ ከአባ ያዕቆብ ዘንድ ወሰደው። እያገለገለውም ከእርሱ ጋር ኖረ። አባ ማርቆስም ባረፈ ጊዜ አባ ያዕቆብ ተሾመ። ያን ጊዜም እያገለገለው ከአባ ያዕቆብ ጋር ኖረ። ከዚህ በኋላ አባ ያዕቆብ ባረፈ ጊዜ ብዙዎች ካህናትና ኤጲስቆጶሳት፣ የሀገር ታላላቆች ሁሉም ይህን አባት አባ ስምዖንን መረጡት። ትሩፋቱንና ያማረ ስራውን በእነዚህ በሁለቱ ሊቃነ ጳጳሳት ዘንድ በነበረበት ጊዜ ስለተመለከቱ አምላካዊ ፍቅር አነሳስቷቸዋል እና በወንጌላዊ ማርቆስ መንበር ላይ ይዘው ሊቀ ጵጵስና ሾሙት። ከዚህ በኋላ በሹመቱ ጸንቶ መልካምን ጉዞ ተጓዘ። እግዚአብሔርን አገልግለው የሃይማኖትን ሕግ በማስጠበቅ የክርስቶስን መንጋዎች ጠበቀ። በሹመቱ ወራትም ቤተ ክርስቲያን በጸጥታና በሰላም ኖረች። ከዚህ በኋላ እግሮቹን በጽኑ ደዌ ታመመ። ፈጣሪ እግዚአብሔር ከዚህ ደዌ ያሳርፈው ዘንድ ለመነው። ክብር ይግባውና ጌታችንም ልመናውን ተቀብሎ በሰላም በፍቅር አንድነት አሳረፈው። የሹመቱ ወራትም 5 ወር ከ15 ቀን ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የሐዲስ ጊዮርጊስ የምስክርነቱ መታሰቢያ ሆነ። ዳግመኛም የኒሃዋ የወገኑ የነገዱ የመቃርስና የታኦፊላ የአውመራና የአርመንያ ሊቀ ጳጳሳት ጎርጎርዮስ መታሰቢያ ነው። ዳግመኛም ለታላቁ ቴዎዶስዮስን ልጁ የሆነ ንጉሥ አርቃዲዮስ የወለዳት የቅድስት ታድራ መታሰቢያዋ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ አእላፍ መላእክትን እያሳሰብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።